ፕሮፐርቲ ታክስ መክፈል እኔ ከመቀማት መጥያ ላየው። አንድ የመንግስት ሰራተኛ በደሞዙ ቤተሰብ መርቶበት 35% ታክስ ከፍሎበት ተበድሮ ደግሞ መኖሪያ ጎጆ ቀልሶ ለዛም ደግሞ የብድር እየከፈለ እዛም ላይ ፕሮፐርቲ ታክስ መክፈል እኔ ከመቀማት መጥያ ላየው። የፓርላማው አባል ዶክተር ደሳለኝ ጫኔ ለፍትሃዊ ምርጫ ምቹ መደላደል ባለመኖሩ በእጩነት እንደማይቀርቡ አስታውቀዋል። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ዛሬም እንደተለመደው በአጫጭር መረጃዎች ወደ እናንተ ወደ አድማጮቼ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑኝ ከልብ ጠይቃለሁ። ቀጥታ ወደ አዘጋጀውላችሁ መረጃ እንሸጋገራለን። በሕዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄዎችና ትችቶችን በመሰንዘር የሚታወቁት የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ በመጪው 7ኛው አጠቃላይ ምርጫ ላይ ላለመወዳደር መወሰናቸውን አስታውቀዋል። ዶክተር ደሳለኝ እዚህ ውሳኔ ላይ ካደረሳቸው ምክንያቶች አንዱ ነፃ፣ ሰላማዊና ፍትሃዊ ምርጫን ለማካሄድ የሚያስችል ምቹ መደላደል አለመኖሩን ገልጸዋል። በ2013 ዓ.ም በተካሄደው ምርጫ ተቃዋሚውን የአማራ ብሔራዊ ንቅናቄ አብንን ወክለው ወደ ሕዝብ ተወካዮች ምክር ቤት የገቡት ዶክተር ደሳለኝ ይህንን ውሳኔያቸውን ያሳወቁት ትላንትና አርብ ጥር 29 2018 ዓ.ም በፌስቡክ ገጻቸው ባሰፈሩት ጽሑፍ ነው። ዶክተር ደሳለኝ በስድስተኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ከተመረጠ በኋላ በ2014 ዓ.ም መጀመሪያ አንስቶ በሀገሪቱ ሕግ አውጪ ምክር ቤት ውስጥ አባል ሆነውም ቆይተዋል። የምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው ከመራጮች ከደጋፊዎችና ከመገናኛ ብዙሃን በተደጋጋሚ ጥያቄ ቀርብላቸው መቆየቱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የጊዜ ሰሌዳ መሰረት ጥር 1 ቀን የጀመረውን የእጩዎች ምዝገባ በመጪው እሁድ የካቲት 1 ቀን ይጠናቀቃል። በቀድሞ በሊቀመንበርነት ጭምር ከመሩት አብን የለቀቁት ዶክተር ደሳለኝ ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄ ቀርቦላቸው እንደነበረም አመላክተዋል። አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ በፈለጉ በት ቦታ በእጩነት እንድቀርብ እድሉን ሰጥተው ነበር ያሉ ሲሆን በግል እጩነት ቀርቦ የመወዳደር ሐሳብን በጥልቀት እንዳሰቡበትም አስረድተዋል። ሆኖም ግን በመጪው 7ኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝብ ይፋ ማድረግ እፈልጋለሁ ሲሉ ውሳኔያቸውንም አሳውቀዋል። ዶክተር ደሳለኝ እዚህ ውሳኔ ላይ እንዲደርሱ ያደረጋቸው ዋነኛው ምክንያትም በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ እንደሆነ በጽሁፋቸውም ገልጸዋል። ከዚህ ጋር በተያያዘ ሁለት ጉዳዮችን በምክንያትም ያነሱ ሲሆን በቀዳሚነት የጠቀሱት ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን ሲሆን በተጨማሪም እስካሁን በሕዝብ ተወካዮች ምክር ቤት በነበራቸው ቆይታ በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለሕዝቤ የማበረክተው የረባ ጥቅም የሌለ መሆኑን ተረድቻለሁ ብለዋል። በመጪው ሰኔ የሚያበቃው የአሁኑ የሕዝብ ተወካዮች ምክር ቤት የስልጣን ዘመን እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያን ሕዝብ እንደራሴነት ተግባራቸውን አከናውነው የአገልግሎት ጊዜያቸውን እንደሚያጠናቅቁ አስረድተዋል። አክለውም ወደፊት ሀገሬን፣ ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል ያሉ ሲሆን ዶክተር ደሳለኝ እስካሁን በነበራቸው ቆይታ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት አሳይቶኛል ላላቸው የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ሕዝብና ለኢትዮጵያ ወገኖች ምስጋናቸውን አቅርበዋል። ይህንንም ተከትሎ ጀዋር መሐመድ የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በመጪው ምርጫ ላለመወዳደር የወሰኑትን ውሳኔ ትክክለኛ የተቃዋሚ ድምፅ ማጣት ሲል ገልጸውታል። ጀዋር መሐመድ አቋሙን በገለጸበት አጭር ጽሑፍም ዶክተር ደሳለኝ ጫኔ በአሁኑ ፓርላማ ውስጥ የነበሩ ብቸኛ እውነተኛ የተቃዋሚ ድምፅ ሲሉ ገልጸዋቸዋል። እሳቸው በመጪው የይስሙላ ምርጫ ላለመወዳደር መወሰናቸው በምክር ቤቱ ውስጥ የነበረውን የተቃውሞ ሚና ይበልጥ እንደሚያጠበውም አመላክተዋል። ጀዋር አክሎም ሁሉም ቁም ነገረኛ የተባሉ
ተቃዋሚ ፓርቲዎች በጠቅላይ ሚኒስትር አብይ አህመድ የምርጫ ቀልድ ውስጥ ላለመሳተፍ አስቀድመው መወሰናቸውን ጠቅሰዋል። ጀዋር እንደሚለው የኦሮሞ ፌዴራላዊ ኮንግረስ ኦፌኮን ጨምሮ በርካታ ፓርቲዎች በምርጫው የሚሳተፉት ከምዝገባ ላለመሰረዝ ሲሉ ብቻ ነው። በጥቂት የከተማ ቦታዎች ላይ ጥቂት እጩዎችን በማቅረብ ነው። መንግስት ምርጫውን ተአማኒነት እንዲኖረው የተለያዩ ድርጅቶችን፣ ግለሰቦችን እንዲሳተፉ እንዲሁም የተወሰኑ ወንበሮችን እንደሚሰጣቸው ቃል በመግባት ለማሳመን ቢሞክርም እስካሁን ግን እድል አልቀናውም ሲሉ ጀዋር መሐመድ ተችተዋል። ይህ የኦፌኮ አባል ጀዋር አስተያየት የወጣው የኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎችን ምዝገባ ጊዜ ማራዘሙን ይፋ ባደረገበት ዕለት ነው። የጀዋር መሐመድ ትችት ምርጫው ከመካሄዱ በፊት በገዢ ፓርቲና በዋና ዋና ተቃዋሚ ኃይሎች መካከል ያለውን አለመተማመን ምን ያህል ጥልቅ እንደሆነ የሚያሳይ መሆኑን የፖለቲካ ተንታኞች ገልጸዋል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ቀን